على رسول الله صلى الله عليه وسلم إن شاء الله 15ኛ ቁጥር ላይ ደርሰናል። ጥያቄው اقرأ ሱረት አልካፊሩን ሱረቱል ካፊሩንን ቅራ ይላል። نعم الجواب መልሱ بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው ጀምራለሁ። ቁል ያ አዩሀል ካፊሩን ያ ሙሐመድ ቁል በል ያ አዩሀል ካፊሩን እናንተ ከሃዲያኖች ሆይ በላቸው። ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን አላመልክም። ወላ አንቱም ዓቢዱነ ማ አዕቡደ እናንተም ደግሞ እኔም ማመልከውን እያመለካችሁ አይደላችሁም አታመልኩም። ወላ አነ ዓቢዱን ማ ዓበድቱም ወላ አነ ዓቢዱን ማ ዓበድቱም ወላ አይደለሁም አና እኔ ዓቢዱን የማመልከው ማ ዓበድቱም የምታመልኩትን ወደፊትም አላመልክም። ወላ አንቱም ዓቢዱነ ማ አዕቡድ ወላ አይደላችሁም አንቱም እናንተም ዓቢዱነ የምታመልኩ ማ አዕቡድ እኔ የማመልከውን ወደፊትም የምታመልኩ አይደላችሁም እያመለካችሁ አይደላችሁም። ለኩም ዲኑኩም ወሊየ ዲን ለኩም ለእናንተም ዲኑኩም ሃይማኖታችሁ አለላችሁ ወሊየ ዲን ለእኔም ሃይማኖት አለኝ በላቸው። ናም በዲን ውስጥ ድርድር የለም ማለት ነው። ቁል በላቸው ያ አዩሀል ካፊሩን እናንተ ከሃዲያኖች ሆይ ላ አዕቡዱ አላመልክም ማ ተዕቡዱን የምታመልኩትን ወላ አንቱም ወላ አይደላችሁም አንቱም እናንተም ዓቢዱን የምታመልኩ ማ አዕቡድ እኔ የማመልከውን ወላ አነ ዓቢዱን እኔ ወደፊትም የማመልኩ አይደለሁም ማ ዓበድቱም የምታመልኩትን ወላ አንቱም ዓቢዱነ ማ አዕቡድ እናንተም ደግሞ ወደፊት እኔ የማመልከውን የምታመልኩ አይደላችሁም። ለኩም ዲኑኩም ወሊየ ዲን ለእኔም ሃይማኖት አለኝ ለእናንተም ሃይማኖታችሁ አለላችሁ በላቸው። ለኩም ዲኑኩም ለእናንተ ሃይማኖታችሁ አለላችሁ ወሊየ ዲን ለእኔም ደግሞ ሃይማኖት አለኝ በላቸው። ናም 16ኛ ጥያቄ መን ነቢዩካ ያንተ ነቢይ ማን ነው? አልጀዋቡ መልሱ ሙሐመዱን ረሱሉላህ ሙሐመድ የአላህ መልእክተኛ ነው የኔ ነቢይ ነው በላቸው። መን ነቢዩከ ብሎ አንድ ሰው ቢጠይቅህ አልጀዋብ መልሱ ሙሐመዱን ረሱሉላህ ሙሐመድ የአላህ መልእክተኛ ነው የኔ ነቢይ ነው። አስራ ሰባተኛ ማ ማዕና ሙሐመዱን ረሱሉላህ ሙሐመዱን ረሱሉላህ የሚለው ትርጉም ምንድን ነው? ናም الجواب መልሱ አይ አርሰለሁ ላሁ ተዓላ ሊናሲ ካፈተን በሺረን ወነዚራ መልሱ አይ ማለት እንደማለት ነው። አይ ማለት ሙሐመድ ረሱሉላህ ማለት አርሰለሁ ላሁ አላህ ልከዋል ተዓላ ከፍ ያለው ሊናሲ ለሰዎች ካፈተን በአጠቃላይ በሺረን አብሳሪና ወነዚራን አስጠንቃቂ አድርጎ ማለት ነው። አርሰለሁ ላሁ አላህ ልከዋል ተዓላ ሊናሲ ካፋ ለሁሉም ሰዎች ወደ ሁሉም ሰዎች ማለት ነው። በሺረን አብሳሪና ወነዚራን አስጠንቃቂ
ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት። ለዓለም እንደተላኩም ቁርአን ውስጥ አለ። ሌሎች ነቢያቶች ለምሳሌ ነቢ ዒሳ ለእስራኤሎች ብቻ ነው የተላከው። በካፍሮቹ እንደሚሉት በመጽሐፋቸው ራሱ እንደዛ ይላል ማለት ነው። እነሱ ለዓለም ነው ብሎም ልክ አይደለም። ነገር ግን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም በአጠቃላይ የተላኩት በቁርአን ማስረጃ አለን። እሳቸው የዓለም ነቢይ ናቸው። አረብ ሀገር ከዛ ቢሆኑም ለዓለም ነው እኛን የሚመለከትና ዓለም ላይ ያለው ህዝብ በአጠቃላይ ይመለከተዋል ማለት ነው። ይጠየቃል። ያላመነ በእሳቸው ያላመነ የጀሃነም ነው። ናም መስሙ ነቢይና ሰለላሁ ዐለይሂ ወሰለም ወስሙ አቢሂ ወስሙ ጀዲሂ። የነቢያችን ሰለላሁ ዐለይሂ ወሰለም ስማቸው ማን ነው? ወስሙ አቢሂ የአባታቸውም ስም ማን ነው? ወስሙ ጀዲሂ የአያታቸውም ስም ማን ነው? አቢሂ ማለት አባትየው፣ ጀዲሂ አያትየው ማለት ነው። አልጀዋቡ መልሱ ሙሐመድ ብኑ አብድላህ ብኑ አብድል ሙጠሊብ። ሙሐመድ ኢብኑ ማለት ልጅ ማለት ነው። ሙሐመድ የአብደላህ ልጅ፣ አብደላህ ደግሞ የአብዱል ሙጠሊብ ልጅ ነው። እስከ አያታቸው ተጠቅሷል ማለት ነው እዚህ ጋር። ናም 19ኛው ጥያቄ መን የጅቡ አን ቱሒበ አክተረ ሚን ጀሚዕ ናስ። መን የጅቡ ማን ነው? የጅቡ ግዴታ የሚሆነው አን ቱሒበ መውደዱ አክተረ ከሁሉ የበለጠ ሚን ጀሚዕ ናስ ከሰዎች በአጠቃላይ። ጀሚዕ ማለት አጠቃላይ፣ አናስ ከሰዎች ማለት ነው። ከሰዎች ሁላ በላይ በአንተ ላይ መውደድ ግዴታ የሚሆነው ማን ነው ማለት ነው ትርጉሙ። አልጀዋብ መልሱ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ከሰዎች ሁላ በላይ ብቻ ሳይሆን ከነፍሳችን በላይ ራሱ እሳቸውን መውደድ አለብን፣ ግዴታ ነው። ለምን? እሳቸው ባይመጡ እኛ የጀሃነም ነን፣ ቀጥተኛውን መንገድ አንመራም። እሳቸው ናቸው ወደ ቀጥታ መንገድ ያሳዩን። ስለዚህ እሳቸውን መውደድ ግዴታ ነው። እሳቸው መሰደብ የለባቸውም። ሲሰደቡ አንገታችን ይቆረጥ ማለት አለብን ማለት ነው። አንገታችን ቀድሞ ቢቆረጥ ነው የሚሻለው እሳቸው ከሚሰደቡ ማለት ነው። ለምን? ይህን ዓለም ወደ እሳት እንዳይገባ እየተጣሩ ማለት ነው። እንዴት ነው እሳቸው የሚሰደቡት? እሳቸውን የሚሳደብ እንግዲህ ሁሌ በታች ነው እንጂ በላይ ሆኖ አይቀመጥም። ለጊዜው የበላይ መስሎ ቢታይም ማለት ነው። መታ ውሊደ ነቢዩ ሰለላሁ ዐለይሂ ወሰለም ወፊ አይ በለዲን። መታ መቼ ነው? ውሊደ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን የተወለዱት ወፊ አይ በለዲን ቤት ሀገር ውስጥ ነው። ወፊ ውስጥ፣ አይ የት ነው? በለዲን አገሩ ማለት ነው። የት ሀገር ውስጥ ነው የተወለዱት? ቃል በቃል የሚፈስረው እንዲገባችሁ ነው። በአጠቃላይ መቼ ነው የተወለዱት? የት ሀገር ውስጥ ነው የተወለዱት የሚል ነው ትርጉሙ። አልጀዋብ ፊ ዓሚል ፊል ቢመካ። መልሱ በዓም አልፊል ቢመካ በመካ ውስጥ ነው የተወለዱት። ዓሙል ፊል ማለት የዝሆኑ ዓመት ማለት ነው። ይሄ እንግዲህ ብዙ ታሪክ አለው። የዝሆን ዓመት ማለት እሳቸው ሳይወለዱ በፊት በዛኛው ዓመት ላይ ማለት ነው። ዓመል ፊል ማለት እንግዲህ የዝሆኑ ዓመት ማለት ነው። የዝሆን ዓመት ማለት አንድ የአበሻ ንጉስ ነበርና አብርሃ ይባላል ስሙ። ሰዎች ወደ መካ መጉረፋቸውን ሲያይ በጣም ቀና። ሰውየው ክርስቲያን ነበረ። ከዛን ሰዎች ለምንድን ነው ወደዛ የሚሄዱት? እኔን እንደ ካባ አይነት እዚህ ጋር ሰልቼ ወደዚህ መምጣት አለባቸው ብሎ የመንንም ይዞ ነበርና የመን ላይ ያሰራ። ሰውየው ካሰራ በኋላ የመካ ሰዎች ይሰሙና አንድ ሰውዬ ከዛ ሀገር እንዴት ነው የአላህ ቤት እያለ ወደዚህ ቤት የሚገባው በሚል ከዛ መጣና
በሽንቱ ቀባው ማለት ነው ግድግዳው ምናምን። ከዛን ሰውየው ተናዶ ለማፍረስ ይሄዳል ማለት። የመካ ሰዎች በጣም ካዕባን ያከብሩ ነበር። ሽርክያት ቢኖርባቸውም ኢብራሂም ነው የሰራው። የኢብራሂም እንደሰራ ስለሚያውቁ በጣም ካዕባውን ይወዱታል። ካዕባ ከዛ በፊትም ነበር ማለት ነው፣ ኢብራሂም ነው የሰራው። እዛ አካባቢ ላይ ሽርክያት ምናምን ያስገባሉ እንጂ አምልኮ ነበራቸው። ሀጅንም ያደርጉ ነበር። ከዛን ይሄኛው ሰውዬ እንዴት ነው ሀጅ እዛ የሚደረገው ወደዚህ መምጣት አለባቸው ብሎ ይሰራ ተናዶ እንደዛ አደረገ። ከዛን በዛን ጊዜ በዚሆን ነው የሚዋጋው እና ሰው ዚሆን ላይ ተቀምጦ ወታደሮቹን ይዞ ሄደ። ወደ መካ ሲደርስ የመካ መሪ የረሱል ሰለላሁ ዐለይሂ ወሰለም አያት ነበር ብሉ ሙጠሊብ። ማን ነው የዚህ ሀገር መሪ ሲባል እሳቸው ናቸው ሲባል ሁሉም ሰው ዳር ዳር ይዟል ፈርቶ ማለት ነው። ወታደሩም በጣም ጥቂት ነበሩ። ከዛ እሳቸው ሲመጡ መንገድ ላይ ያለውን ሁላ እየዘረፈ ነበር የሄደው ማለት ግመል ምናምን። ከዛን መጡና ግመሌን ስጠኝ አሉት። አንተ ለግመሌ ነው የምትጨነቀው? ካዕባ እኮ ልናፈርስ ነው የአምላክህን ቤት ብሎ በጣም ፎከረ። እንግዲህ የግመሉ ባለቤት እኔ ነኝ። ወረቡል በይት ያህሚ፣ የቤቱ ባለቤት ደግሞ አለ እሱ ይጠብቀዋል አሉት። ከዛን አንተ ለዚህ ነው እንደንካ ብሎ ግመላቸውን ሰጣቸው። እሳቸው ይዞ ዞር አሉ። ዞር ካሉ በኋላ ወደ ካዕባው ሲያቀና ዚሆኑም እምቢ አለ። ወደዚህ ሲመልሱት ይሄዳል፣ ወደዛ ሲወስዱት አይሄድም። በመፍለጫ ሁላ እየፈለጡት እምቢ አለ። ከዛን አላህ ሱብሓነሁ ወተዓላ ጠይረን አባቢልን ላከባቸው። እዛ እንግዲህ አለቁ ማለት ነው ሰዎቹ። ሱረቱል ፊል ላይ አለ አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል ላይ ስለሱ ታሪክ ነው የተገለጸው ማለት ነው። ከም ሰነተን ካነ ዑምሩ ነቢይ ሰለላሁ ዐለይሂ ወሰለም ለማ አርሰለሁ ላሁ ተዓላ። አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ስልክ እድሜያቸው ስንት ነበረ? ከም ስንት ነው? ሰነተን አመታቸው። ካነ ዑምሩ ነቢይ ሰለላሁ ዐለይሂ ወሰለም ዑምራቸው የነበረው ማለት ነው። ለማ አርሰለሁ ላህ አላህ ስልካቸው። አልጀዋብ መልሱ አርበዑነ ሰና 40 ዓመት ነበረ ማለት ነው። ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአላ አሊሂ ወሰህቢሂ ወሰለም አጅማዒን።